ሰላም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እስቲ አሪፍና ቀለል ያለ ኩብዝ ከሜር እንስራ። በመጀመሪያ እዚህ ጋር ዱቄት አዘጋጅቻለሁ። እኔ 3 ኮፕ ነው ያደረኩት እንደመጠናችሁ። ከዛ ካሜራ ነው የጨመርኩት ወይም ደግሞ እርሾ፣ ቤኪንግ ፓውደር እንደመጠናችን ቤኪንግ ፓውደር ይሄንን ነው ያደረኩት። እንደምንሰራው እንደመጠናችን ማለት ነው። ትንሽዬ ጨው፣ ስኳር 1 ብርጭቆ ማንኪያ ነው ያደረኩት። ኖርማል ዘይት 2 በትልቁ ማንኪያ ሙሉ ነው ማለት ነው። ሀሊብ ኒዶ ወይም ደግሞ ፓውደሩን ሀሊብ ከዛ ይሄንን ስናቦካ እኔ ለብ ባለ ውሃ ነው የማቦካው። በውሃ ነው የማሻው፣ በደንብ እናሻዋለን ማለት ነው። እንደዚህ በደንብ አብኩተ ነው እንዲህ በደንብ ካሸሁት በኋላ እንዲቦካ ሸፍኛ አስቀምጠዋለሁ። ሊጡ እንደዛ አሪፍ ሆኖ ቦክቷል። ከዛ ከስር ዱቄት አደርጋለሁ። እንዲህ አልሳሳም አልፈረም፣ መካከለኛ አድርጌ ደጫዋለሁ ማለት ነው። ከዛ እንደዚህ ነው የምቆርጠው። በዚህ ነው እኔ በሲኒ ማስቀመጫ መቁረጥ ትችላላችሁ፣ መቁረጫው ከሌላችሁ። እኔ መቁረጫው አለኝ። እኔ የምሰራው በዚህ ነው። ይሄ ማለት ነው የኤሌክትሪክ ነው፣ በሶኬት ነው የሚሰራው። ቅድሚያ መሞቅ አለበት። ከላይ ደግሞ የምቀባው ስምስም እና ዛተር ነው። እዚህ ጋር ዛተር ደግሞ ሳዘጋጅ ዘይቱን ነው ዛተሩን ያዘጋጀሁት። አለመጠን ማወፈርም መቅጠንም የለበትም። በመጠናችን ዘይቱን አድርገን እንዲህ እናቀላቅለዋለን ማለት ነው። ሰምሰምም ይኸው አምሳችሁም ትችላላችሁ፣ ያለ ማመሰል ትችላላችሁ። ሰምሰም እዚህ ጋር ደግሞ አንድ እንቁላል ነው ያዘጋጀሁት ከላይ የምቀባው። እንቁላሉን ሽታ እንዳይኖረው የእንቁላል ሽታ ከልም መጨመር ትችላላችሁ፣ ቬኒገር ማለት ነው። ቫኒላ መጨመር ትችላላችሁ። እኔ ግን ከልን የጨመርኩበት ሽታ እንዳይኖረው። ምጣዷ ሞቃለች ማለት ነው።
ከታች እንዲህ ትንሽ ቀላ እንዳለ አይተን ከታች ቀላ እንዳለ ወደ ታች እናዘዋውራለን ማለት ነው። እንጨምራለን ከላይ እንዲበስል። ይሄው እንደዚህ ቀላ ሲል ነፋ ማለት አለበት። እናወጣዋለን ማለት ነው። ይሄን ይመስላል። በጣም አሪፍና ሶፍት ነው። ሞክሩት፣ ትወዱታላችሁ። መሀሉ እንዲህ ክፍት ማለት አልምንፍት ማለት አለበት። በስምስም የምትሰሩት ማለት ነው። በዛተር የምትሰሩት ግን ችግር የለውም ባይነፋም፣ እሱም ያው ውስጡ ክፍት ነው እና አሪፍና ቀላል ነው። ሞክሩት፣ ትወዱታላችሁ። በሌላ ቪዲዮ ተመልሰን እስክንገናኝ ሰላማችሁ ብዝት ይበልልኝ።